አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የአቡ ፈውዛን ዩቲዩብ ቻናል አድማጭ ተመልካቾች እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም አልሐምዱሊላህ። ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ጤና ይስጥልኝ ብያለሁ። ክርስቲያን ሰዎቼ እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም ነው። አዎ ሰሞኑን በጣም ተጠፋፍተናል ለወራት ያክል አውቃለሁኝ። ኢንሻአላህ ከዚህ በኋላ በሰፊው እመለሳለሁኝ። እንዲሁም ቪዲዮ ጀምሬያለሁ መስራት ማለት ነው። ቪዲዮም ከሰራሁኝ እጅግ በጣም ስለቆየው እንግዲህ ውድ ተከታዮቼ በመጥፋቴ በጣም ይቅርታ እየጠየኩኝ እንግዲህ ከዚህ በኋላ ላለመጥፋት ያው ቃል ገባለሁኝ። እናንተም እንግዲህ በምሰራው ቪዲዮ እንድታበረታቱኝ እስካሁን ከጎኔም ስለነበራችሁ በጣም አመሰግናለሁኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ነባሮች ደግሞ ቪዲዮ ላይክ በማድረግ መረጃውን ተከታተሉኝ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት መረጃ ምንድነው? በሶሻል ሚዲያ በቲክቶክ እንዲሁም በዩቲዩብ ማለት ነው አንዳንድ የቦታ እና የመሬት ደላሎች እንዲሁም ደግሞ እንደዚሁም ዩቲዩበሮች ማለት ነው እኛንም ጨምሮ ያው የሆነ ቪዲዮ እየሰሩ ይገኛሉ ማለት ነው። ምንድነው ያ ቪዲዮ? በአማራ ክልል ያው የጨረቃ ቦታ ወይም የጨረቃ ቤት ወይም ህገወጥ ወይም ደግሞ ህጋዊ ያልሆነ ቦታ ማለት ነው የእርሻ መሬትን ህጋዊ ሊሆን ነው። እንዲሁም ደግሞ የጨረቃ ቤት እንዲሁም የጨረቃ ቦታ ህጋዊ ይዞታ ሊሰጠው ነው፣ ህጋዊ ሊሆን ነው የሚል መረጃ በስፋት መረጃው ተለቆ ነው ያለው ማለት ነው። ምናልባት እያያችሁትም ይሆናል። እኔም ይሄ መረጃ ስላየሁኝ ትክክለኛ መረጃው እውነት ይሄ ጨረቃ ቦታ ወይም ህገወጥ መሬት የእርሻ መሬት ህጋዊ ሊሆን ነው ወይ የሚለው መረጃ ከትክክለኛው ምንጭ ማለት ነው መረጃውን አግኝቼ ለእናንተ ላጋራችሁ ዛሬ ብቅ ብያለሁኝ። ኢንሻአላህ መረጃውን ሳትሰለቹ ታዳምጡታላችሁ ማለት ነው። አማራ ክልል የገጠር መሬት ቢሮ የህዝብ ግንኙነት ዳይሬክተር ናቸው። ሙያዊ ሀሳባቸውንም ነው የሚሰጡን። በተለይ ሰሞኑን እየተወራ ያለውን ውዥንብርን በተመለከተም እሳቸው የሚጨምሩት ነገር ይኖራል። ሄሎ ጤና ይስጥልን። ጤና ይስጥልን። አቶ አወቀ እንደምን ዋሉ? እንኳን በደህና መጡ። እንግዲህ እንኳን ደወሉ ለማለት ነው። የተሻሻለው የአማራ ክልል የገጠር መሬት አጠቃቀም እና አስተዳደር አዋጅ እንግዲህ የቀደመውን አዋጅ ቁጥር 252/2009ን አሻሽሎ በክልሉ ምክር ቤት ጸድቆ በዝክረ ሕግ ታትሞ በስራ ላይ ለመዋል በዝግጅት ላይ እንዳለ ይታወቃል። ከዚህ አንጻር ሰሞኑን በተለያዩ ማህበራዊ ሚዲያ እየተናፈሰ የሚገኘውን እናንተም ባላችሁ የህዝብ ግንኙነት ስራ በፌስቡክ በዋትስአፕ መረጃዎችን ለማህበረሰቡ እያደረሳችሁ ይገኛል። እንደው እርስዎን የሚመለከተውን ጉዳይ በተመለከተ ብዙ ጊዜ አሁን በጣም ማህበረሰቡ እያወራው የሚገኘው በከተማ ዙሪያ ያሉ የጨረቃ ቤቶች የሚባሉት ወይም በሙያዊ አገላለጽ ከመሬት አጠቃቀም እቅድ ውጭ የተሰሩ መኖሪያ ቤቶች ህጋዊ ሊሆኑ ነው የሚባል ወሬ እየተናፈሰ ነውና ከዚህ አንጻር እውን አዋጁ ጨረቃ ቤትን ህጋዊ ያደርጋል የሚለውን እስኪ እንደው ለተመልካቾቻችን እንዲያስተላልፉልን ነው። መልካም፣ እጅግ በጣም አመሰግናለሁ። እንግዲህ የክልሉ መንግስት በቅርቡ እንደምናውቀው መሬት የሀገር ትልቁ ሀብት ነው። መሬትን በአግባቡ የመምራት የማስተዳደርና አጠቃቀሙን የመወሰን ስልጣን የተሰጠው ተቋም ነው መሬት ቢሮ። ይህንን መሰረት ተደርጎ ሁላችንም የምናውቀው የህግ ማሻሻያ ተደርጓል። አሁን ላይ አዲሱ አዋጅ ይህንን መሰረት በማድረግ ከዚህ በፊት የነበሩ ክፍተቶችን ለመሙላት በተለይ ደግሞ የአርሶ አደሩን የመጠቀም መብት ከፍ ለማድረግ ምርትና ምርታማነትንም ለማድረግ ትኩረት ተደርጎ የወጣ ህግ ነው፣ ብዙዎቻችን የምናውቀው ስለሆነ። ነገር ግን አሁን ላይ ይሄንን መሰረት በማድረግ በጣም በርካቶች የህጉን መውጣት የብዙዎቹንም ችግር ይፈታል በሚል በተስፋ የተመለከቱት ሰፊዎች ቢሆኑም በተወሰኑ አካባቢዎች ደግሞ መሬት ህገ መንግስታዊ ድንጋጌውን ሳይቀር በሻረ መልኩ መሬት መሸጥ መለወጥ እንደሚችል የተነሳ ነገር እንዳለ እየሰማን ነው። ትልቁ ነገር አንድ ህግ ሲወጣ
ተመልካቹ ብቻ ሳይሆን ምናልባት ይሄንን የሚመለከት አንዱ የህግ ሙያተኛውና ህጉ ደግሞ ለተቋሚ እንዲወጣልኝ ብሎ የጠየቀው አካል የህግ አውጩ ተቋም ይሄንን ህግ ሲያወጣ ኢንቴንሽኑ ምንድነው? ምንን ለመጥቀም ታሳቢ ያደረገ ነው? የመሬት አጠቃቀም ራሱን የቻለ ትርጉም አለው። ትርጉም ስላለው ከዚህ ትርጉም አኳያ ህግ አውጩ የፈለገው ምንድነው የሚለውን ማየት በጣም ጠቃሚ ነው። የመሬት አጠቃቀም ማለት እንግዲህ መሬትን በእንክብካቤ ይዞ ዘላቂ በሆነ መንገድ እንዲጠቀም ማድረግ ነው። ስለዚህ ቅድም እንዳልኩት ይህ ከሆነ ደግሞ ማህበራዊና ኢኮኖሚያዊ ተጠቃሚነቱን ያሳድጋል። በቀጣይ ደግሞ የመሬትን የማምረት አቅም ያሳድጋል ተብሎ የሚታሰብ ስለሆነ ከአሁን ካነሳችሁት ነጥብ አኳያ ወስደን ስናይ አዲሱ ህጋችን አርሶ አደሩ በመሬቱ ላይ ያፈራውን ሀብት እንዲሸጥ እንዲለውጥ ፈቀደ ማለት አርሶ አደሩ መሬቱ ላይ በመሬት አጠቃቀም እቅድ መሰረት ያፈራውን ሀብት እንዲሸጥ እንዲለውጥ ነው። ወደ ዘርዘር ለማድረግ አንዱ በሰፊው ወደፊት በሚወጣው ደንብና መመሪያ የሚብራራ ቢሆንም ነገር ግን መሬት ቢሮ እንደ ተቋም ፍላጎቱ አንድ አሁን የገጠር ከተሜዎችን የማስፋፋት ስራ መንግስት በሰፊው ትኩረት አድርጎ እየሰራ ነው። የገጠር ከተሜ እየሰፋ በሚሄድበት ጊዜ የቀበሌ ማዕከላት ይስፋፋሉ። የቀበሌ ማዕከላት በሚስፋፉበት ጊዜ ደግሞ አርሶ አደሩ ወደ አንድ ማዕከል እየተሰበሰበ ግንባታ ይገነባል። የቀበሌ ማዕከላት ሲገነቡ ሁላችንም እንደምናውቀው ከዚህ በፊት ተሰርተው የመሸጥና የመለወጥ መብትን ከዚህ በፊት የነበረው ህጋችን አልፈቀደም ነበር። ስለዚህ አንዱ የተቋሙ ኢንቴንሽን እዚህ አካባቢ ያለውን ችግር መፍታት ነው። ሁለተኛው ከዚህ ጋር ደግሞ እንዲታይ የተፈለገው አርሶ አደሩ መሬቱን በእንክብካቤ ይዞ እንዲያለማ ስለሚፈለግ ዘላቂና ቋሚ አትክልቶችን እንዲተክል እነኚህን እየተንከባከበ ደግሞ ምናልባት ዘይቤውን ለማሻሻል ሲፈልግ መሬት ላይ ያፈራቸውን ነገሮች ንብረቶች እንዲሸጥ የሚፈቅድ ይሄንን ነው። ባጭሩ ይሄንን ያህል ካልኩ ወደ ከተማ አካባቢ ያሉ ምናልባት የጨረቃ ቤት የሚባሉት በየትኛው ህግ እንደተቀመጡ ባላቅም ህግ ሙያተኛ አቶ አወቀ ኦልሞስት የዚህ የጨረቃ ቤት ማለት ያው እንግዲህ ያው ስያሜው በድብቅ የሚሰራ በሌሊት በጨረቃ ከሚለው የመጣ እንደሆነ እንሰብና በከተማ ዙሪያ ያሉ አርሶ አደሮች መሬታቸውን ሸንሽነው እንደው ለምሳሌ 3 ቃዳ መሬት ያለው ሰው ሸንሽኖ 10-15 ቤት ሰርቶ እሱን በህጋዊ መንገድ ለተጠቃሚው እየሸጠ ማስተላለፍ ይችላል ወይ? አሁንም ሽጠው ሰርተው ያሉ ሌሎች ሰዎች ነገ በኋላ በቃ ህጉ ፈቅዶልናል 12 ዚንጎም ሰርቶ 20 ዚንጎ ሰርቶ 100 ዚንጎም የሰራ ሰው በቃ የቤት ባለቤት ለሆነ የቤትና የቦታ ባለቤት ለሆነ ነው የሚል ሐሳብ ስላለ ከዚህ አንፃር የመሬት እቅድ አጠቃቀም ምን ማለት ነው ከሚለው አንፃር ተፈቅዷል አልተፈቀደም ከሚለው አንፃር ይችን ማብራሪያ ቢሰጡልን ካለን ሰዓት አንፃር። ታንኪው። በአጭሩ በክልሉ አዲሱ በመሬት አስተዳደርና አጠቃቀም አዋጅ ይህንን የሚፈቅድ ሳይሆን ከዚህ ጋር ተያያዥነት ያላቸውን ጉዳዮች የወንጀልና የፍትሐ ብሔር ተጠያቂ የሚያደርግ ህግ ነው የወጣው። የወንጀልና የፍትሐ ብሔር ተጠያቂ የሚያደርግ አንድ ይዞታው በመሬት አጠቃቀሙ መሰረት የተሰጠውን ይዞታውን ያጠቃቀም ለውጥ ሳያደርግ ግንባታ እንዲገነባና እንዲያስገነባ የፈቀደም የሰራውም የወንጀልም የፍትሐ ብሔርም ተጠያቂ ናቸው ይላል አንቀጽ 73 ንዑስ አንቀጽ 1 እስከ 7 ላይ አዲስ አዋጅ ይሄንን የሚደነግግ ነው። ተጠያቂነትን ህገወጥነትን ከመሬት አጠቃቀም ጋር በዝርዝር ነው የሚያስቀምጥና የኛ ህግ ከዚህ አኳያ በግልጽ የተቀመጠ ነው። ከተማ አካባቢ ያሉ ግንባታዎችንም በተመለከተ የክልሉ መንግስት እንደምናስታውሰው ከዚህ በፊት ተቋሙ ይሄ ተግባር የከተማና መሰረተ ልማት ቢሮ ተግባር ስለነበረ በመመሪያ ቁጥር 8/2007 ሲያስተናግድ የቆየ ይሄ መመሪያ ደግሞ መመሪያ ቁጥር 4/2015 በሚል የተሻረ አሁን ላይ በከተሞች አካባቢ ምንም አይነት
ህገወጥ ግንባታን የሚያበረታታ ህግ የለንም። እንዲያውም ምን አለን መሰለ አሁን እየተጠቀምንበት ያለው የጂኦስፓሻል ወይም የመሬት ዲጂታል ሲስተምን የማጠናከር ቢሮ ከክልሉ መንግስት ጋር ከፌደራል መንግስት ጋር ሆኖ የኦርቶ ፎቶ ስራ ሰርቷል። የክልሉን መሬት በፎቶ የተደገፈ ማስረጃ ያለው የጎግል እርዝን መሰረት በማድረግ በየጊዜው የሚገነቡ ህገወጥ ግንባታዎች በቀላሉ መለየት የሚችል ቴክኖሎጂ እያመረተና ይሄንን ወደ ተግባር ለማስገባት ስራ እየተሰራ ነው ያለ አይደለም ሊፈቀድ ማለት ነው። ጥሩ። ስለዚህ እንደው የመጨረሻ እናድርጋትና ሰርተው ያሉት በአርሶ አደር መሬት ላይ ካሁን በፊት ሰርተው አሁንም በመኖር ላይ የሚገኙ ማህበረሰቦች አሉ። 10 ዓመትም 15 ዓመትም 20 ዓመትም እየኖሩ ያሉና እነዚህ ሰዎች በተመለከተ በመሬት አጠቃቀም እቅድ መሰረት አርሶ አደሩ ሀዛ መሬት ላይ ቤት ሳይገነባ ከተገኘ ውጤቱ ምንድነው የሚሆነው? ይሄ አዋጅ ይሄን አርሶ አደር ወይም እነዚህን ግለሰቦች ህጋዊ የማድረግ ነገር አለው የለው የሚለውን እንደ መጨረሻ ብናደርጋት። አመሰግናለሁ። ያው ቅድም እንዳልኩ የጂኦስፓሻል መረጃ አለን። አሁን የኦርቶ ፎቶ ከብሔራዊ መረጃና ደህንነት ኤጀንሲ ጋር በመሆን የክልሉን መሬት የአየር ፎቶግራፍ መረጃ አምርቷል። ቢሆን ላለፉት 7 እና 8 ዓመት ሲሰራበት ነው የቆየ። ከ2004 ዓመተ ምህረት ጀምሮ የኦርቶ ፎቶ መረጃ ስላለው እያንዳንዱ ከተማ አካባቢ ያሉ ቤቶች ምን ይሆናሉ የሚለው መቼ እንደተገነቡ የምናውቅበት ቴክኖሎጂ ቢሮአችን ላይ አለ። ለቢሮውም የተግባር የተሰጠው በቅርቡ ወደ መሬት ቢሮ የገባ ተግባር ስለሆነ ብዙ ምን ይሆናል የሚለውን ራሱን የቻለ መመሪያ የሚያስፈልገው ከህግ አውጪው አካል ከህግ አስተርጓሚው አካል ጋርም በሰፊው ውይይት የሚጠይቅ ራሱን የቻለ ህግ የሚያስፈልገው ጉዳይ እንጂ በእኛ ተቋም ይሄንን የሚመለከት ጉዳይ አንድም ነገር የለም እውነት ለመናገር እና ያሁን ህዝቡ በጥንቃቄ ህገወጥ ግንባታን መገንባት ተጠያቂነትን የሚያስከትል መሆኑን የንብረት የሀብት ብክነት እየገጠመው መሆኑን ሊገነዘብ ይገባል። ምን መሆን አለበት የሚለው ሁላችንም የምናውቀው ለበርካታ ጊዜ የቆዩ አካላት አሉ። አንዱም ለምሳሌ በቅርቡ ባህር ዳር አንድ ግለሰብ ወደ 10 የሚጠጋ ህገወጥ ግንባታ ገንብቶ የካሳ ስራ በሚሰራበት ጊዜ በተጨባጭ ተገኝቷል። ኢንቴንሽኑ አሁን ይሄ ሰው ምንድነው የሚለውን ሁላችንም እናውቀዋለንና አንዳንዱ ህገወጥ ተጠቃሚነትን ማዕከል አድርጎ ርብርብ የሚያደርግ እንዳለ ይታወቃል። አማራጭ አጣ ደግሞ በዚህ ውስጥ የገባለ ህጉ ባይፈቅድም ምን ይሆናል የሚለውን ደግሞ በጋራ ማየት ማጤንና የህዝቡን እስትንፋስ ማድመጥ ደግሞ ተገቢ ይሆናል። በቀጣይ መልስ ሚሻ ጉዳይ ስለሆነ መመሪያውም ገና እየወጣ ነው፣ ደንብም እየወጣ ስለሆነ ምናልባት በዚህ ውስጥ አብሮ ተካቶ ልባት የሚያገኝ ከሆነ በጋራ ብናየው የሚሻል ይመስለናል። መልካም። አቶ አወቀ ሲሳይ የአማራ ክልል መሬት ቢሮ የህዝብ ግንኙነት ኃላፊ ስለሰጡን ማብራሪያ ከልብ እናመሰግናለን። እንግዲህ በቀጣይ በዚህ ጉዳይ ላይ የሚኖረውም ቢሮውም በዚህ በምክረ ህግም ሆነ በሌሎች ፕሮግራሞች ቀርቦ ማህበረሰቡን በአዲሱ አዋጅ ዙሪያ ከክስረት ከወንጀል ተጠያቂነትና ከፍትሐብሔር ተጠያቂነት እንዲድን የበኩላችሁን እንደምትወጡ የምክረ ህግ ፕሮግራም ጥሪ ያደርጋል። ለአሁኑ ከልብ እናመሰግናለን። አመሰግናለሁ። ዜር ይስጥልኝ። ያው እንግዲህ የጨረቃ ቤት ማለት ከዚህ አዋጅ አንጻር ያለውን ነው የምትጨምረው ካለ ያው ጥያቄው ያልጋበስኩ እንድጠይቅ ተመሳሳይ ጥያቄ ነው ብዬ። እሺ እንግዲህ እዚህ ላይ ፍሳ ይሄ ምክረ ህግ ፕሮግራማችን እንደተባለው በሶሻል ሚዲያ እና በተለያዩ ጉዳዮች ላይ ህግን ተንተርሰው የሚሰጡ ያልተገቡ ትንታኔዎች ማን ነው የሚጎዳው? ማህበረሰቡ ነው። ማህበረሰቡ ደግሞ እንዲጎዳ እንደኛ እንደ ህግ ባለሙያነታችንም እንደ ፕሮግራም አዘጋጅነታችንም የሚመለከተን ጉዳይ ስለሆነ ወቅቱን ጠብቀን ለማህበረሰቡ ማስተላለፉ ግድ ነው። የህጉ አግባብነት ወይም ደግሞ በሌላ ጉዳይ ከሌሎች ህጎች ጋር ካለው ነባራዊ ሁኔታ አንጻር ሊተች ይገባዋል ሊተች አይገባውም የሚለው ሌላ ዘርፍ ነው። ግን ህጉ ምን ይላል ሰው ከሚለውና ህጉ የሚለውን ነገር ማጣጣምና ማሳየት ደግሞ ግድ ነው። የኛ እዚህ ጋር በጣም በጥንቃቄ መታየት ያለበት አርሶ አደር ቤት ሸንሽኖ እንደፈለገ ቦታውን መሬቱን ሸንሽኖ ቤት መስራት እየሰራ ይሸጣል ወይም ደግሞ የገዛው አካል ደግሞ ህግ ይሆንለታል አይደለም። ይሄ ህጉ የሚለው
መሆን አለበት መሆን የለበትም ሌላ የትንታኔ ጉዳይ ነው። ግን በዚህ ህግ ላይ እንደሚነሳው በሶሻል ሚዲያም እንደሚባለው መጠንቀቅ ያስፈልጋል። አሁን በዚህ ጉዳይ ላይ በርካቶችን አሁን እየደወሉ የሚገርም ነገር እንደዚህ የካርሶ አደር ቦታ እንድንገዛ ፈልገን ነበር ውል አያይዘንም ይልሃል። ከሌላ ሀገርም ደግሞ ተደውሎ አይ እንደዚህ እየተባለ ስለሆነ የአርሶ አደር ቦታዎች ላይ ባክፈልግልን በማለት ጥያቄ ይጠይቃሉ። አሁን እና እነዚህ ነገሮችን ቢያንስ ሰው ከሀብቱ ከንብረቱ ከሌሎች ውጅንብሮች ንብረቶቹና ሀብቱ እንዳይባክን መጠንቀቅ ያስፈልጋል። እንግዲህ ውድና ተመልካቾቼ መረጃውን እስከ መጨረሻው ስለተከታተላችሁት እጅግ በጣም አድርጌ አመሰግናለሁ። እንግዲህ ከመረጃው ለመረዳት እንደሞከር ነው የጨረቃ ቦታ እንዲሁም ቤት ህጋዊ ይሆናል የሚለው መረጃ እጅግ በጣም ከእውነት የራቀ ሐሰተኛ መረጃ ነው ማለት ነው። እንግዲህ ደላሎችን እና ዩቲዩበሮችን ወይም ቲክቶከሮችን አምናችሁ ብራችሁን አላስፈላጊ ቦታ እንዳጥሉ የሚል መረጃ ነው የማስተላልፍላችሁ። በመቀጠል ግን የገጠር መሬት ወይም የአርሶ አደር ቦታ 500 ካሬ ብቻ ለአርሶ አደሩ እንደሚፈቀድለት በህጋዊ ማለት ነው መሸጥ መለወጥ እንደሚችል ወይም ደግሞ ቤት መስራት ከፈለገ መስራት እንደሚቻል 500 ካሬ ቦታ ብቻ ከዛው ካለው ቦታ ከእርሻው ላይ እንደሚሰጠውና ያንን ቦታ መሸጥ መለወጥ እንደሚችል ነው አዲሱ ህግ ማለት ነው። ከዛ ውጭ ያለው ግን ቦታው እንደዚህ ቆራርጦ መሸጥ እንደማይቻል ከሸጠም ደግሞ በህግ እንደሚያስቀጣው ነው ማለት ነው። ከዚህ ከአዲሱ አዋጅ ወይም ደግሞ ከዚህ መረጃ እንደምንረዳው ማለት ነው። ስለዚህ ደላላዎችንና እንዲሁም ደግሞ ሶሻል ሚዲያ አይታችሁ ቲክቶክ፣ ዩቲዩብ ምናምን የጨረቃ ቦታዎችን ለመግዛት እንዳታስቡ ትከስራላችሁ ማለት ነው። ምናልባት ለመግዛት እንኳን አሰባችሁ ከሆነ በየአካባቢያችሁ በየቀያችሁ ማለት ነው ቤተሰቦቻችሁን ልካችሁ መጀመሪያ ህግ አካልን አጣርታችሁ መግዛት ይኖርባችኋል የሚለውን ለማሳወቅ ስለፈለኩኝ ነው ማለት ነው። ስለዳመጣችሁኝ እጅግ በጣም አድርጌ አመሰግናለሁኝ። እንግዲህ የቻናሌ አድማጭ ተመልካቾች አዲስ ሆናችሁ ሰብስክራይብ በማድረግ ነባሮች ላይክ በማድረግ አበረታቱኝ። ያልገባችሁ ነገር ካለ በኮመንት አሳውቁኝ። በሌላ ቪዲዮ ደግሞ እንድሰራላችሁ የምትፈልጉትም ካለ እንደዚሁ በኮመንት አሳውቁኝ። በሌላ ቪዲዮ ተመልሰን እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ብያለሁ።